ሰላም ጤና ይስጥልኝ እንደምናላችሁ ወድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ከያላችሁበት የዓለም ክፍል ሰላም ፍቅር ይብዛላችሁ ዛሬ እንግዲህ ስላልን አንድ ጉዳዮች ምናወራ ይሆናል ማለት ነው ጣናነሽ ሁለት እንግዲህ ከመነሻዋ ቻይና ጀምሮ እስከ ገዋኔ አፋር ክልል ያሉት ተግዳሮቶቿን ከእንግዲህ ደግሞ በጣም ፈታኝ ሆኑ መንገዶቿንስ እንዴት ነው በድል የምትዘልቆ የሚሉንስ እኛም መልካም ምኞታችን እየገለጽን በሰላም ግብ ይያልን አማራጭ መንገዶችስ እንዴት ናቸው ብለን አንዳንድ አማራጭ መንገዶችን ያያየን ነበር በወልዲያ ነው ወይስ በደሴ ልትመጣ ነው በኮምቦልቻ ከሆነ እንዴት ነው ያንን ድልድዩን ባቡር ድልድይ እንዴት ነው ልታልፎ ምትችለው ሌሎች ልታልፎ የሚለውንም አብረን ማንሳት ተገቢ ይሆናል ማለት ነው ክብራን ተመልካቾቻችን እናንተ ግን አብራችሁን ተቆዩ ዘንድ እንጋብዛችኋለን ነገር ግን የአፋሮች የሀገር ፍቅር መሆኑን በተግባር አሳይቷል ማለት ነው ሰሞኑን እንግዲህ ጣናነሽ ሁለት ጀልባ ከወደ ባህር ዳር መዳረሻዋ ከቻይና ተነስታ ወደ ባህር ዳር መዳረሻዋን አርጋ እየተጓዘች በመትገኝበት አካባቢዎች በሙሉ ፍጹም ሀገራዊ ፍቅር በሆነ መንገድ ሰው የሽኛት አደባባይ ወጥቶ ሆብሎ ፍጹም በኢትዮጵያዊ በሆነ ፍቅር እየሸኘ ይገኛል ማለት ነው ሰሞኑን እንግዲህ ጣናነሽ ሁለት ጀልባ ከወደ አፋር ከወደ ባህር ዳር በአፋር ክልል በኩል የምትጎበኝበትን ሁኔታ የሚገልጹ በጣም ብዙ ቪዲዮዎችን እየተመለከተን እንገኝ ነበር ማለት ነው እነዚህ ቪዲዮዎች እንግዲህ የተመለከቷቸው የተለያዩ ስሜቶችን ግርምቶችን የፈጠሩ ነበር ማለት በጣም የገረሙኝ እና ያስደነቁ ጉዳዮች ደግሞ እንግዲህ በአፋር ክልል ስለነበረው አቀባበል ሁኔታ እንዲህ ሁሉም ሰው የሀገር ፍቅር እንዳለው ባውቅም ያፋሮች ግን በጣም ተለይቶብኛል የሚል ድምጽም የሚሉ እንድምታዎችም ተስተውሏል ማለት ነው ብዙ ጽሁፎችም እንደዚህ ታይቷል ሀገራችን እንግዲህ ስኬት ላይ ሀገራችን ስኬታቸው እንግዲህ ለውጥ የሚያስደስታቸው መሆኑን ሁሉም ሰው እንደሚመለከተው የሚያስቸግር አይሆንም ማለት ነው ከዚህ በፊትም የነበራቸው እንግዲህ ጉዞዎችን በዚህ መልኩ ሁሉ ጊዜ አፋሮችን በትብብራቸው አሳይቷል ማለት ነው ጣናም እንግዲህ በዚህ መልኩ ተሸኝታለች እንግዲህ ቀጣይ የአማራ ክልል ድንቅ ተፈጥሮ ሀብቱንም አንዱ የጣና ሐይቅ ነው እንግዲህ እዛ ላይ ነው ምትሰፍረው ምትከትበው ማለት ነው ጣና ሐይቅ እንግዲህ በውስጡና በዙሪያው የሚገኙ በርከት ያሉ የጥበብ የታሪክና የባህል ትውፊቶች እንዲህ ሃይማኖታዊ ትውፊቶች የነገስታትም ታሪኮች ጭምር በርካታ ስለምህዳራዊ እንደዚህ ፖለቲካሊ ሃይማኖታዊ ሁነቶችንም ያቀፈ ማለት አሁን ላይ ያለው ፖለቲካል ሳይሆን የድሮ ነገስታትን ጭምር እነሱን ዘውዶች ነገስታት ካምባዎች የተለያዩ ቁሳቁሶች የሚገኙበት ድንቅ የገዳም የተፈጥሮ በዚህ የተፈጥሮ ሐይቅ ላይ እንግዲህ ለነዋሪዎቹ ለጎብኚዎቹ ለተለያዩ የውሃ ትራንስፖርት አገልግሎቶች የሚሰጡ የጀልባ ትራንስፖርቶች በማህበራትም እንዲሁም የድሮን የጣና ትራንስፖርት ድርጅትን በስፋት በአገልግሎት እየሰጡ እየቆዩና አሁንም ይበነሰት ላይ ይገኛሉ ማለት ነው ነገር ግን በዘመኑ የዋጀና ዘመናዊ አነስተኛ መካከለኛ ጀልባዎችን ለጎብኚዎች እጅግ አስፈላጊ በመሆኑ የሆነበት ወቅት ስለሆነ ከዚህ ጣናነሽ ሁለትም ተጨማሪ ጀልባ ልትገዛ ትችላለች ማለት ነው መካከለኛ ጀልባዎችም ለጎብኚዎች እጅግ በጣም አስፈላጊ እንደሆነ ይታወቃል ማለት ነው በወቅት ላይም ስለሆነ ወዘመናዊነትም የባህር ትራንስፖርቱም ተደራሽነት ለማስፋት ከፍ ወዳለ ደረጃም የላቀ ደረጃ ይወስዳል ተብሎ ይጠበቃል ማለት ነው ጣናነሽ የመርከቧ ከፍታ እንግዲህ ከኤሌክትሪክ መሰረተ ልማት ስታንዳርድ በላይ በመሆኑ ዋና አስፋልት ተሻግራ በየመካከለኛው ዝቅተኛ መስመሮችን አደጋ እንዳያደርሱ እና መርከቧ በሰላም ለማሳለፍ ሲባል ከዛሬ ግንቦት 17 2017 ዓ.ም ጀምሮ ከጧት 12 ሰዓት ጀምሮ መርከቧ በተሸከመው ተሽከርካሪ ፍጥነትና የትራፊክ ፍሰት ለማመቻቸት ለተወሰነ ጊዜ በሰመራ ሳይታ ሎጊያ ሚሊ እና ኤሊውሃ አካባቢ የኤሌክትሪክ አቅርቦት እንደሚቋረጥም ተናግሮ ነበር ማለት ነው ስቲል አሁን ሎጊያ አልፋለች ይሄን እንግዲህ በቀን እንግዲህ ከ40 እስከ 50 ኪሎ ሜትር እንደምትጓዝ ከባለሙያዎች ሰምተናል ማለት ነው ይሄን እንዴት አርገው
እንደሚጸልቁት እንግዲህ አስቡት እንግዲህ ባህር ዳር ከጅቡቲ እስከ አፋር ያለውን ኪሎ ሜትር በ40 ከፋፍሉት ምን ያህል ጊዜ እንደሚፈጅ ማለት ነው በዚህ ሁኔታ ነው እየተጓዙ ያሉት አሁን እስቲ ወደ ማፕ ላይ እስቲ መሬት ላይ ማፕ ላይ እንዴት ነው ገዋኔቱ ባህር ዳር ነው እንግዲህ አሁን እየተጓዘ ያለው መርከቧ እየተጓዘች ያለችው ማለት ነው ገዋኔ ከተማችን ናት እንግዲህ ጉግል ማፓችን ከፍተን እስቲ አሁን ያለችው መርከቧ የት ነው የደረሰችው የሚለውንም የምንመለከት ይሆናል ማለት ነው ጉግል ማፕ እዚህ ካለ እዚች ጋር ያለ ጉግል ማፕ የጣናነሽ ተጭና በአፋር ክልል ጋላፊ ዒሊዳዓር በርካታ ከተማዎችን ወረዳዎችን በማቆራረጥ ሰመራን አልፋ አሁን ላይ ገዋኔ ደርሳለች በተለይ በአፋር ክልል ጋላፊን ጨምሮ በርካታ ከተማዎችን ያው ገዋኔ ደርሳለች ነው አሁን ገዋኔ ትገኛለች ማለት ነው ገዋኔ እንግዲህ ይሄንን መስመር ይዛ ነው የምትጓዘው ይሄን መስመር ስቲክ ገዋኔ ወልዲያ ኦኬ ቆይ ገዋኔ ቱ ባህር ዳር ቤት ነው የሚቀርባት እንግዲህ አሁን ያለው ሁኔታ እንግዲህ በዚህ ወደ 843 ኪሎ ሜትር ኦፕሽኖች ያቀርባል ቤት ነው ሊሄድ የሚችሉት 100 ምናምን ሰዓት ወደ 843 ኪሎ ሜትር ነው የሚለው ይሄ እንግዲህ ያ ማለት ይሄኛው ቤት አርጋ ነው ገዋኔ እንግዲህ አሁን ያለችው እዚህ ጋር ነው ያለችው እንግዲህ ገዋኔ ከተማ በዚህ ጋር አርጋ ቤት አርጋ ነው ባህር ዳር ልትሄድ የምትችለው የሚለውን እንግዲህ አያችሁ አደይቱ አለች ከዛ ሚሊ ጭፍራ እነዚህ በጭፍራ አድርጎ ማለት ነው ይሄ ጭፍራ ያው እንግዲህ በዚህ ጋር ቢመጡ እንዴት አድርገው ነው ይሄንን ዋሻ የወልዲያን ዋሻ የሚያልፉት የሚል ብዙ ሐሳቦች አሉ ማለት ነው እንዴት አድርገው ነው በሌላ መንገድ አለው እንዴ በዚህ ቤት አድርገው ነው ኦኬ እስቲ ዋሻ የሌለው አለው ዋሻ የሌለው ካለው እሰየው አልውሃ ድልድይ እንዴ ዋሻው የት ነው ያለው ድልድዩን ተሻገራል እዚህ ጋር ይኸው እቺ ናት እቺን ዋሻ እንዴት አድርገው ነው የሚያልፈው እነዚህን ዋሻዎች አያችሁ አይደል መጣ በዚህ
ይሄ ዋሻው ነው አያችሁ ይሄንን ተራራ በስቶ ነው በዚህ ያለፈው ወልዲያ ዋሻ ማለት ነው ከዚህ እስከዚህ ይሄን ስለዚህ ስያሜ መስጠት ትችላላችሁ ወልዲያ አድ ዴስቲኔሽን ብላችሁ አድ ፕሌስ ብላችሁ ወይ ሚሲንግ ፕሌስ ብላችሁ መጨመር ትችላላችሁ እዚህ ጋር ይሄንን እንዴት ጣናነሽ እንዴት ልታልፈው ትችላለች ነው ሌላው አማራጭ ካለ ይሄንን እንዴት አድርጋ ነው ልታልፈው የምትችለው ይሄንን መልካም ምድር ከዛስ ደግሞ እዚህ ጋር ያለውንስ በጣም ከባባድ ቦታ አለ እዚህ ጋር ደግሞ በጣም ኃይለኛ ዳገት አለ ይሄ ወልዲያን ጥቁር ውሃ ወንዝ ይሄ ዳገት ማለት በጣም ከባድ የሆነ ዳገት ነው ይሄ ሳንቃ ማለት ነው የሳንቃ ዳገት በጣም ከባድ ነው ወደ ጋሸና መሄጃ ማለት ነው ይሄ አይከል ወቢ የሚለው እንትኑ ሳንቃ ሳንቃቻት ይሄ በጣም በነገራችን ላይ በጣም ተወዳጅ አካባቢ ቢኖር ከወልዲያ አካባቢዎች እንደው ከመላው ወሎ ማለት ይቻላል እኔ በጣም በተለየ መልኩ ወዳት ሀገር እቺን ሀገር ነው በጣም ትወደዳለች ሾንኮራዋ በትሉ 24 ሰዓት ማለት 365 ቀን ለምን ነች በቃ ማለት በቃ ያትክልት የማይዘራ ፍራፍሬ የለም የማይዘራ እህል የለም የሚገርማችሁ አነስ ያለች ነች ከተማ ነች ግን የአትክልት ቦታ ነው የሚገርማችሁ በቃ ምክንያቱም ከተለያዩ አቅጣጫዎች የውሃ ምንጮች አሏት እናሱን ተጠቅሞ ነው እንደዚህ ለም ያደርገው ይሄ አያችሁት አይደለም በሙሉ በቃ ለም ነው አሜዚንግ የሆነ አካባቢ ነው አሁን ሁለት ጊዜ አይቻለሁ በዚህ ተመጥቻለሁ ማለት ነው እንዳያችሁት ይሄኛው በጣም ኃይለኛ ተራራ ነው በጣም ኃይለኛ ማለት ነው አያችሁት አይደል እንዴት አርጎ በዚህ ጣናነሽ በዚህ እንደምትሄድ አላቅም በየትኛው መንገድ እንደሚሄዱ ስቲል ያልሰማው እስቲ እናንተ የተለየ መንገድ የተሻለ መንገድ አለ ምትሉ ካለ ጠቁሙን በላይ በኩል በጋሸና ሰቆጣም ማይታሰብ ነው በጣም ከባድ ነው እሱም የባሰ ነው እንደኔ ግን ከዚህ ገዋኔ ኮምቦልቻ እስቲ ኮምቦልቻ ቅርብ ነው ከገዋኔ 400 ምናምን ኪሎ ሜትር ከዛ ተንሳሰው በዚህ አቋራጭ የለም እንደ ሌላ አማራጭ የለም በዚህ እንዴ ገዋኔ ኮዚ ነው ስለዚህ በዚህ የለም እንደ ወደነ ማጀቴ ምናምን ይኬድ አያችሁ አይደል ወደነ ማጀቴ ወደዚህ ማለት ነው ጭፍራሮቢት ምናምን እዚህ በጣም ቅርብ ነው በዚህ እያችሁ አይደል ሌላ አማራጭ አለ እንዴት ነው በዚህ የምትሄዱ እዚህ ቅርብ ነው ከወደዚህ ወደነ ገዋኔ አይቹ ታረለ ሞጣ እናንተ ኮምቦልቻና ሞጣ ተቀራራቢ ነው እንዴ የመጣሽ ደምበጫ አጅባር ወገልጤና አምባሰል ላሊበላ ኦኬ እሺ ገዋኔ ቱ አዳማ ይቀርባል 200 ምናምን ነው አዳማ
ሶ ከአዳማ አዲስ አበባ ነው የምትመጣው ማለት ነው። እስቲ ገዋኔ ዱቲ ገዋኔ አዲስ አበባ ሶስት መቶ ምናምን ከገዋ ወደ አዲስ አበባ ይቀርባል። ስለዚህ እቺ መርከብ ልትመጣ የምትችለው አዲስ አበባ ነው። በድምቀት እንቀበላታለን ማለት ነው። ኦኬ 300 እሺ 300 በ13 ቀን ጅቡቲ እንትን ባህር ዳር ይገባል ተብሎ ይጠበቃል። ግን ማይሆን ነው፣ አይገቡም። በጣም አስቸጋሪ ነው። አዲስ አበባ በሳምንት ሊገቡ ይችላሉ። ከገዋኔ አዲስ አበባ በሳምንት ይገባሉ ተብሏል። በ50 ከታሰበ በ40 ኪሎ ሜትር ይሄዳሉ ብለን ብናስብ እንኳን 686 ሲካፈል ለ40 በ17 ቀን ኦሬዲ ወደ 20 ቀን ብንል ማለት ማክሲመም ወር ሊፈጅባቸው ይችላል። 25 ቀን ምናምን ሊፈጅባቸው ይችላል እዚህ ለመግባት ማለት ነው። ሶ ጣና ሐይቅ እንግዲህ እንደምትመለከቱ በአካል ሂዳችሁ ለማታውቁ ይሄ ነው ጣና ሐይቅ በአማራ ክልል ውስጥ የሚገኘው ማለት እንግዲህ በውስጡ የተለያዩ ደሴቶች አሉ። እንደምትመለከቱት ትንንሽ ደሴቶች አሉ። እንግዲህ ማፑ ያላወጣቸው እንግዲህ ጎርጎራ የሚባለው እንግዲህ ይሄ ነው። የጎርጎራ ኮሪደር የሚባለው አንዱ ይሄ ነው። በጣም ትናንሽ እንትኖች አሉ። እንዴት እንደ ይሄ ማፕ ኖርማል አይመስለኝም ነው ወይስ ደሴት ኢቭን እቺኛውም ደሴት ናት ማለት ባህር ዳር ዙሪያ ነው የሚለው ይሄ አሉ ዘጌ የሚባሉ ምናምን የተለያዩ ገዳማቶች አሉ። ኦራ ኪዳነ ምሕረት ይኸው ሌሎች ምስሎች ምናምን ማየት ከፈለጋችሁ እንደዛ አድርጋችሁ ማየት ትችላላችሁ ማለት ነው። አይ ቲንክ ይሄ ነው የጎበኘሁት ይመስለኛል። ይሄ በጣም ጥንታዊያን ቅርሶች ናቸው፣ ስዕሎች ናቸው። እነዚህ ጥንታዊያን ስዕሎች ማለት ነው። ኦራ ኪዳነ ምሕረት እሺ ደጋ እስጢፋኖስ የሚባለው እንግዲህ ይሄ ነው። ለማታውቁ እንደዚህ ስታዩት ትንሽ ይመስላችኋል፣ በጣም ግዙፍ ነው። ያችኋል ደጋ እስጢፋኖስ ነው። አያችሁ በጣም ውብ ነው። ባይዘው ሄዳችሁ ለማታውቁ መሄድ አለባችሁ። ይሄን ቅዱስ ስፍራ መጎብኘት ይኖርባችኋል። በጣም መክራችሁ ግዕዝ ማንበብ የምትችሉ እነዚህ ይኸው እንግዲህ ሀገሬ ሰው አኗኗሩ ዘይቤው እንዳልኳችሁ የሆነ ነገስታት አፄ ፋሲል ከ1632 እስከ 1667
ዳጋ እስጢፋኖስ ገዳም እስጢፋኖስ የሚባል ይሄ ነው እንግዲህ እንደምትመለከቱት ሙሉ ገዳም ነው ማለት ነው ጣና ነሽ 2 ቤት ልትመለ እንደ አማራጭ ቤት ልትሄድ ትችላለች ያላት አማራጭ በአዲስ አበባ መጣት በቃ አዲስ አበባ አርጋ አሁንም አባይ በረሃን ማቋረጥ ይኖርባታል ማለት ነው ወይም ሌላ ድልድይ ካለ ነቀምት ምናምን ከሄደች ማለት ነው እና ይሄን ይመስላል ማለት ነው የጣና ነሽ መዳረሻ ይሄ ነው አሁን ገዋኔ አልፋለች ማለት ነው ገዋኔ ካለፈች ብዙ ከባባድ ያሉ ቦታዎች እንዳልኳችሁ ወዲያ ምናምን አካባቢ ካልሆነ እና ወደ ሳንቃ አካባቢ እነዛን ካለፈች በጣም ቀላል አካባቢ ነው ያለው ከዛ ወዲያ ያለው አያስቸግርም ማለት ነው ከዛ ወዲያ ያለው መንገድ ምናልባት እንደዚህ ያው ሰው ሰራሽ እንትኖች ካልሆኑ በስተቀር ሌሎች ያሉም ይሄን ይመስል ነበር ክቡራን ተመልካቾቻችን ጣና ነሽ እንግዲህ በሰላም ገቢ ብለን እኛም ተመኘን አብራችሁን ስለቆያችሁ እጅጉን አድርጌ አመሰግናለሁ አብራያችሁ የነበርኩ እኔም ኃይሌ ነኝ ሰናይ ጊዜ